ሰላም እንዴት ናችሁ? ውድ የዩቲዩብ ቻናሌ ቤተሰቦች፣ በዛሬው ቪዲዮ ላሳያችሁ የፈለኩት የስልካችን ባትሪ በጣም እየቀነሰ ባትሪያችን በጣም ከጠበቅነው በላይ እየቀነሰብን ቶሎ እያለቀብን ለተቸገርን ሰዎች መፍትሄ የሚሆን ነገር ይዤላችሁ መጥቻለሁ። በጣም አሪፍ ነገር ነው፣ እንደምትወዱት አልጠራጠርም። ቪዲዮውን ላይክ ማድረጋችሁ እንዳትረሱ፣ ሰብስክራይብ እያደረጋችሁ ገና ዛሬ ወደ ዩቲዩብ ቻናሌ ጎራ ያላችሁ ቤተሰቦች እንኳን በሰላም መጣችሁ ብያለሁ። ላይክ እያደረጋችሁ ለጓደኞቻችሁ ሼር አድርጉላቸው። በዚህ የዩቲዩብ ቻናል ምርጥ የሆኑ የቴክኖሎጂ ነክ ትምህርቶችን ታገኙበታላችሁ። ወደ ትምህርታችን ስንሄድ እንደነገርኳችሁ በባትሪያችን መቀነስ ወይ ደግሞ የባትሪያችን ፓወር በጣም እየወረደ ባትሪያችሁ ቶሎ ከጠበቃችሁት በላይ ያለቀ ወይ ደግሞ ቶሎ በሆነ በ10 ደቂቃ ውስጥ ምናምን እየቀነሰባችሁ ከድሮ ወይ ደግሞ ስትገዙት አካባቢ በጣም የተለየ በጣም በጥፍ በሚባል ደረጃ ባትሪያችሁ እየቀነሰ ላስቸገራችሁ ልጆች ምርጥ መፍትሄ ነው ያመጣውላችሁ። በነገራችን ላይ ባትሪያችን ከጊዜ ጊዜ በራሱ በባትሪው ድክመትም ሊቀንስ ይችላል። ግን ደግሞ ከዛ ባለፈ ባትሪው አሪፍ ሆኖ በተለያየ ምክንያት ባትሪያችን ሊቀንሱ የሚችሉ ነገሮችን አሳያችኋለሁ። እነሱን ከስልካችን ላይ እንዴት ማጥፋት እንዳለብን ነው ማሳያችሁ። ወደ መጀመሪያው ስንሄድ ኖቲፊኬሽን ነው። ኖቲፊኬሽን ማለት ጓደኞቼ ስልካችሁን ወደ ታች እንደዚህ ዝቅ ስታደርጉት እዚህ ጋር ያለውን ኖቲፊኬሽን ነው። ከዩቲዩብ ሊሆን ይችላል፣ ከቴሌግራም፣ ከዋትስአፕ፣ ከኢሞ እንዲሁም ከተለያየ የአፕሊኬሽን ኖቲፊኬሽን ማለት ነው። እዚህ ጋር የሚመጡት ትልቅ ለባትሪያችን ጸር ናቸው። እነሱን እንዴት ማጥፋት እንችላለን? በጣም የሚገርም መረጃ ነው ማሳያችሁ። ቀጥታ የምንሄደው አሁን ሴቲንግ ውስጥ ነው። ሴቲንግ ውስጥ ገብተን እንዴት ማስተካከል እንዳለብን ላሳያችሁ። የስልካችሁን ሴቲንግ ገብታችሁ ትከፍታላችሁ ጓደኞች። እዚህ ጋር ስለምናገኘው እዚህ ጋር ነክተን እንገባለን ማለት ነው። ሴቲንግ ስንከፍተው እንደዚህ ነው የሚመጣላችሁ። አሁን እንደየስልካችን ይለያያል በመሰረቱ። ግን እኔ ለምሳሌ አሁን አንዳንድ ስልኮች ላይ እዚህ ጋር ሳውንድ ኤንድ ኖቲፊኬሽን የሚል አለ። አለዛ ደግሞ እንደዚህ አይነት ነገር የሌላችሁ ልጆች አፕ የሚል አለ። አፕሊኬሽን ወይ አፕ የሚል ስልካችን ላይ አለ ማለት ነው። እሱ ውስጥ እንገባለን። በዚህኛው ላሳያችሁ ብዙ ሰው ስልክ ላይ ስላለ ማለት ነው። ይሄኛው አፕ ወይ ደግሞ አፕሊኬሽን የሚለውን አንድ ጊዜ ትነካላችሁ። አፕሊኬሽኖቹ ስልካችን ላይ ያሉ አፕሊኬሽኖች እንግዲህ በዚህ መልኩ ነው የሚከፍቱልን። አፕ የሚለውን ሴቲንግ ውስጥ ገብተን ስንነካ ጓደኞቼ አሁን ለምሳሌ የዩቲዩብ ኖቲፊኬሽን ከላይ ብዙ ጊዜ እየመጣ ካስቸገረን በቴሌግራም ግሩፕ ሊሆን ይችላል፣ በዋትስአፕ እንደነገርኳችሁ ከኢሞ ምናምን እንደዚህ ነገሮች እንዳይደርሱን ኖቲፊኬሽኖቹን ማጥፋት እንችላለን። የዩቲዩብ ለምሳሌ የዩቲዩብ ኖቲፊኬሽን እንዲደርሰን በጣም ወሳኝ ነው። ምክንያቱም የምንከታተላቸው ሰዎች ቪዲዮአቸውን ኖቲፊኬሽን እንዲደርሰን ስለምንፈልግ ዩቲዩብን ማለፍ ትችላላችሁ። ሌሎቹ ግን የቴሌግራም፣ የዋትስአፕ እንዲሁም የሌሎች አፖችን ግን ማጥፋት ትችላላችሁ ማለት ነው። እንዴት እንደምናጠፋ ላሳያችሁ። ኢሞን እንግዲህ ገብቼ የኢሞ ኖቲፊኬሽን እንዳይመጣብኝ ማድረግ እችላለሁ ማለት ነው። ኢሞ የሚለውን አንድ ጊዜ ነካ ስታደርጉት እዚህ ጋር ጓደኞች ኖቲፊኬሽን የሚላል ይታያችኋል። እሱን አንድ ጊዜ ነካ ታደርጋላችሁ። አንድ ጊዜ ነካ ስታደርጉት ጓደኞች እንግዲህ የኢሞ ኖቲፊኬሽን ልክ እንደዚህ ነው የሚመጣላችሁ። አሁን እዚች ጋር መጀመሪያ ላይ ብሎክ ኦል የምትላለች እዚች ጋር ማለት ነው። እሷን ከፊት ለፊቱ እችኛዋን ማለት ነው እናባራታለን። በቃ ስናበራው የኢሞ ኖቲፊኬሽን በዚህ መልኩ ይዘጋል ማለት ነው። ከዚህ በኋላ ኖቲፊኬሽን የሚባል የኢሞ ኖቲፊኬሽን አይደርሰኝም ማለት ነው። ሌሎቹንም በዚህ መልኩ ብሎክ ኦል የሚለውን ከላይ የተጫን ኖቲፊኬሽኑ እንዳይደርሰን የምንፈልገውን አፕሊኬሽን በዚህ መልኩ ማስተካከል እንችላለን ማለት ነው ጓደኞች። በደንብ እንዲገባችሁ ያክል የቴሌግራምንም እንደዚሁ አድርጌ ላሳያችሁ። አሁን እኔ ቴሌግራም ፕላስ ስለሆነ የምጠቀመው ቴሌግራም ፕላስ የሚለውን አፕሊኬሽን አንድ ጊዜ ነካ አደርጋለሁ። ከዛ በኋላ እዚህ ጋር ኖቲፊኬሽን ነው። ልብ ብላችሁ ያያችሁ ጓደኞቼ፣ ሌላ ቦታ ነክታችሁ እንዳትሳሳቱ። ኖቲፊኬሽን የሚለውን አንድ ጊዜ ጫን እናደርጋለን። አንድ ጊዜ ኖቲፊኬሽን የሚለውን ጫን ስናደርገው የቴሌግራም ፕላሱን ማለት ነው። እናንተ በኖርማሉ ቴሌግራም ልትጠቀሙ ትችላላችሁ፣ ቪዲዮግራም ልትጠቀሙ ትችላላችሁ። ግን እንዴት ማጥፋት እንዳለብን የሁሉም የቴሌግራም መተግበሪያዎች አንድ አይነት ስለሆነ ማለት ነው። ስለዚህ አሁን የኛውን ብሎክ ኦል የምትለዋን አንድ ጊዜ ክሊክ አድርገን ከዚህ በኋላ ኖቲፊኬሽን የሚባል
የቴሌግራም ከላይ አይመጣም ማለት ነው። ብዙ የኖቲፊኬሽን ነበሩ እዚህ ጋር ይታያችኋል፣ የቴሌግራም ማለት ነው። እነሱ አሁን ጠፉ፣ ብሎክስ አድርገው። የዩቲዩብም ማድረግ ትችላላችሁ። ብዙ የማትፈልጉት ከሆነ እንደነገርኳችሁ ዩቲዩብ ላይ እናንተ የምትፈልጉት አይነት ቪዲዮ ኖቲፊኬሽን እንዲደርሳችሁ የማትፈልጉ አይነት ከሆነ ገብታችሁ ማየት የምትፈልጉ ከሆነ ኖቲፊኬሽኑ ካስመራችሁ የዩቲዩብም ማጥፋት ትችላላችሁ። ዩቲዩብ እንዴት እንደምናጠፋም እሱንም ላሳያችሁ። ዩቲዩብ የሚለውን አፕሊኬሽን አንድ ጊዜ ነካ እናደርጋለን። ለእርግጠኛ ለመሆን ጓደኞቼ እንድትተማመኑበት እዚህ ጋር አሁን ከማጥፋታችን በፊት የዩቲዩብ ኖቲፊኬሽን እዚህ ጋር እንዳለ ይታያችኋል። አሁን እሱ እንዴት ይጠፋል የሚለው ማረጋገጫ ሊሆን ስለሚችል ማለት ነው እዚህ ጋር እንደነገርኳችሁ ኖቲፊኬሽን የምትለዋን አንድ ጊዜ ጫን እናደርጋለን። ከዛ በዚህ መልኩ አጠፋን ማለት ነው። እስኪ ዝቅ አድርገን እንየው። አያችሁት? እዚህ ጋር የለም። በጣም የሚገርም መረጃ ነው ማለት ነው። አሁን በእርግጠኝነት የስልካችሁ ባትሪ በእርግጠኝነት 100% ስለሚሰራ ነው። እኔ ሞክሬ ነው ለእናንተ ለማሳየት የመጣሁት ማለት ነው። በጣም ምርጥ የሆነ መረጃ ስለሆነ ነው። ስለዚህ በዚህ መልኩ ኖቲፊኬሽናችሁን አጥፍታችሁ ባትሪያችሁ በጣም ምርጥ እንዲሆን ማድረግ ትችላላችሁ ማለት ነው። በጣም የሚገርም መረጃ ነው። ቪዲዮ እንደምትወዱት አልጠራጠርም። ላይክ ማድረጋችሁ እንዳትረሱ ጓደኞቼ። ፌስቡክንም እንደዚሁ ማድረግ ትችላላችሁ። ፌስቡክ እንዳትረሱ። ኖቲፊኬሽን የሚደርሷችሁ አፕሊኬሽኖችን ጠቅላላ ብሎክ ኦል እያደረጋችሁ ባሳየዋችሁ መልኩ ሁሉንም ማለት ነው። እኔ ለምሳሌ ያሳየዋችሁን አፕሊኬሽን ብቻ ሳይሆን ሌሎችንም አፕሊኬሽኖች ኖቲፊኬሽን ያማረራችሁን ጌም ሊሆን ይችላል የተለያየ ነገር ማለት ነው ያስመረራ በኖቲፊኬሽን ያማረራችሁን አፕሊኬሽን እንደዚህ ያደረጋችሁ ብሎክ ማድረግ ትችላላችሁ ማለት ነው። ኖቲፊኬሽኑን ነው ብሎክ የምታደርጉት። ብሎክ እያደረጋችሁ የባትሪያችን መጠን ኖርማል እንደነበር ጠንካራ ማድረግ እንችላለን ማለት ነው። ለጓደኞቻችሁ ሼር አድርጉላቸው። በጣም አሪፍ የሆነ መረጃ ስለሆነ እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። በሌላ ምርጥ ቪዲዮ ተመልሼ እስከመጣ ድረስ መልካም ጊዜ ይሁንላችሁ። ቻው ባይ ባይ ጓደኞቼ።